ጤና ይስጥልን። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በስር ላይ ከሚገኙ ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የህክምና ክትትል እያደረገ መሆኑ ተሰማ። አርቲስቱ ቀደም ሲል በነበረበት የስኳር እና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ህክምናውን በመከታተል እያሳለፈ እንደሚገኝ ለማወቅ ተችሏል። በሌላ በኩል ከዚሁ የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ መነሳቱ ታውቋል። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንዳይጠይቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትሎ ሮብ ዕለት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ አርቲስት ይገረምና ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸውን ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብለው ነበር። ግለሰቦቹ ያቀረቡትን ይህንን አቤቱታ ተከትሎ ከሐሙስ ጀምሮ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤቱ በመሄድ እስረኞቹን እንዲጠይቁ መፈቀዱን የቅርብ ምንጮች ለዘሀበሻ አረጋግጠዋል። በጌዲዮ ዞን የባንክ ባለሙያው በአሰቃቂ ሁኔታ ተገደሉ። ጌዲዮ ዞን ገደብ ከተማ የአቢሲኒያ ባንክ ሰራተኛ የሆኑት አቶ ተመስገን ዳንኤል ሚያዝያ 14 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ገደማ ወደ ስራ በመጓዝ ላይ ሳሉ በአንድ በተተኮሰባቸው ጥይትና በደረሰባቸው የስለት ጥቃት ህይወታቸው አልፏል። ግድያውን ፈጽመዋል የተባሉት ተጠርጣሪ ግለሰብ በአሁኑ ሰዓት በፖሊስ ቁጥጥር ስር ውለው ምርመራ የተካሄደባቸው ይገኛል። የዓይን እማኞችና የሟቹ የቅርበት ቤተሰቦች እንደገለጹ ጥቃቱ የተሰነዘረው አቶ ተመስገን ከ2 ወራት በፊት ካገቧቸው ከወይዘሮ ምህረት ደስታ ጋር በተያያዘ በደረሰ የቂም በቀል ተነሳሽነት ነው። ተጠርጣሪው አቶ አቡሽ ታደሰ ውጤት ሳይሟች ባለቤት የቀድሞ ፍቅረኛ እንደነበር የተጠቀሰ ሲሆን ሚስቴን አገባህብኝ በሚል ሰበብ ግድያው እንደፈጸሙ ተነግሯል። ጥቃቱ በደረሰበት አቶ ተመስገን አድኑኝ ሊገልኝ ነው በማለት የእርዳታ ጥሪ ቢያሰሙ በአካባቢው ከነበሩ ሰዎች ፈጣን ምላሽ ባለማግኘታቸው ተጠርጣሪው በሽጉጥ በመተኮስና በመቀጠልም በስለት መሳሪያ አስከሬኑ በመቆራረጥ አሰቃቂ ጥቃት ሊያደርሱባቸው ችለዋል። ፖሊስ ተጠርጣሪውን ቁጥጥር ስር አውሎ ዝርዝር ምርመራ እያከናወነ ሲሆን የአካባቢው ማህበረሰብ በድርጊቱ ከፍተኛ ድንጋጤና ሐዘን ተሰምቶታል። የቲያንስ አመራሮች 17 ዓመት ጽኑ እስራትና የ40 ሚሊዮን ብር ቅጣት ተወሰነባቸው። የቲያንስ ኢትዮጵያ ቢዝነስ ኃላፊነቱ የተወሰነ የግል ማህበርና አመራሮች ለዓመታት ሲያካሂዱ በነበረው ህገወጥ የፒራሚድ የሽያጭ ስልት ጥፋተኛ ሆነው በመገኘታቸው የፌዴራል ከፍተኛ ፍርድ ቤት የከበደ የቅጣት ውሳኔ አስተላልፎባቸዋል። ድርጅቱ የአልሚ ምግብ አስመጭነት ፈቃድ ሽፋን በማድረግ ከ2004 እስከ 2008 ባሉት ጊዜያት ውስጥ ከ40 ሚሊዮን ብር በላይ ለግል ጥቅም በማዋልና ሸማቾችን መብት በመጣስ በአቃቤ ህግ ተከሷል። ተከሳሾቹ ግለሰቦችን በኮሚሽን ሽያጭ ወኪል ስም በመመልመል አዳዲስ ሰዎችን ወደ ሰንሰለቱ ሲያስገቡ መኪና ሽልማት፣ የውጭ ሀገር ጉዞና ከፍተኛ የገንዘብ ድርሻ እንደሚያገኙ በማታለል ሐሰተኛ ገለጻ ሲያደርጉ ቆይቷል። የተግባር በንግድ ውድድርና ሸማቾች ጥበቃ አዋጅ እንዲሁም በወንጀል ህግ የተከለከለ የፒራሚድ ሽያጭ ሆኖ በመገኘቱ ድርጅቱ በወንጀል የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወንጀልም ጭምር ተፈርዶበታል። በዚህ መሰረት ፍርድ ቤቱ አንደኛ ተከሳሽ ቲያንስ ኢትዮጵያ 20 ሚሊዮን ብር እንዲቀጣ ሲወስን አመራሮቹ ሚስተር ዶዮንግ ጋንግና አቶ ቴድሮስ በቀለ እያንዳንዳቸው 17 ዓመት ጽኑ እስራትና በ10 ሚሊዮን ብር የገንዘብ መቀጮ እንዲቀጡ ወስኗል። ፖሊስ በአሁኑ ወቅት ሁለተኛና ሶስተኛ ተከሳሾች ባሉበት አድኖ በቁጥጥር ስር በማዋል ለማረሚያ ቤት እንዲያስረክብ ጥብቅ ትዕዛዝ ተሰጥቷል። በሌላ ዝግጅት ተመልሰን እንመጣለን። እስከዛው እንደገና ቆዩን።